ትግትጉ እንደቀጠለ ነው። የዓለም አይኖች በሙሉ በኢራን ላይ ማተኩሯል። ኢራን ከአሜሪካ ጋር ለድርድር መቀመጥ አልፈልግም፣ ለተራዘመ ጦርነት እየተዘጋጀሁ ነው ስትል በሟቹ ጠቅላይ መሪ አሊ ኻሜኒ አማካሪ በኩል ተናግራለች። ፕሬዝደንቱ ዶናልድ ትራምፕ ደግሞ የሀገራቸው የጦር መሳሪያ አምራቾች ምርታቸውን እንዲጨምሩ ለማዘዝ ስብሰባ ጠርተዋል ተብሏል። ተጨማሪ የመከላከያ በጀት ሊጠይቁ ስለመሆኑም እየተነገረ ነው። ይህ በእንዲህ እንዳለ በኢራን የጦር መርከብ ላይ የነበሩ 80 ሰዎች አስከሬን ስለመገኘቱ የስሪላንካ መከላከያ ሚኒስቴር ምክትል ሚኒስትር ማርሻል ሳምፓዝ ቶያንኮንታ ለቢቢሲ ሲንሃላ ተናግረዋል። የኢራን የጦር መርከብ በህንድ ውቅያኖስ ላይ የሰመጠችው ከአሜሪካ ጦር በደረሰባት ጥቃት መሆኑን የመከላከያ ሚኒስትሩ ፒት ሄግሴት ተናግረዋል። የስሪላንካ ምክትል ውጭ ጉዳይ ሚኒስትር ለሀገር ውስጥ መገናኛ ብዙሃን በዛሬው ዕለት በሰጡት መግለጫ በህንድ ውቅያኖስ ጥቃት የደረሰባት መርከብ ላይ የነበሩ ቢያንስ 80 ሰዎች መሞታቸውን መናገራቸውን ሮይተርስ ዘግቧል። የስሪላንካ ባህር ኃይል ቃል አቀባይ ሰነዶች እንደሚያሳዩት 180 ሰዎች በመርከቧ ላይም ነበሩ ብለዋል። የስሪላንካ ባህር ኃይል ቀደም ሲል ከኢራን የጦር መርከብ የደረሱልኝ ጥሪ ተቀብሎ የ32 ሰዎችን ሕይወት ማትረፍ መቻሉንም ነው የተናገረው። ይህ በእንዲህ እንዳለ በዛሬው ዕለት ከአሜሪካ የመከላከያ ሚኒስቴር በኩል ጠንከር ያለ መልእክት ተላልፏል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት እና የጦር ኃይሎች የጋራ ጠቅላይ ኤታማዦር ሹም ዳን ኬን በኢራን ላይ እየተካሄደ ስላለው ወታደራዊ ዘመቻ ቨርጂኒያ ከሚገኘው የፔንታገን ዋና ጽሕፈት ቤት መግለጫን ሰጥተዋል። የመከላከያ ሚኒስትሩ የአሜሪካ ጦር ኃይል በህንድ ውቅያኖስ ላይ አንድ የኢራን ጦር መርከብ በውሃ ውስጥ የሚምዘገዘግ ሚሳኤልን በመጠቀም ማስመጡን ነው የተናገሩት። የኢራን መንግስት ተሸንፏል ያሉት የመከላከያ ሚኒስትሩ አሜሪካ በማያጠራጥር ሁኔታ ያለ ርህራሄ ከባድ ጉዳት በማድረስ እያሸነፈች ነው ብለዋል። ተጨማሪ ወታደራዊ እርምጃ በኢራን ላይ እንደሚወሰድ ጠቅሰው የበለጠና ግዙፍ የጥቃት ማዕበል እየመጣ ነው ብለዋል። የአሜሪካ ጦር ጠቅላይ ኤታማዦር ሹም ዳን ኬን በበኩላቸው የሰራዊቱ ጥቃት ወደ ምድር እየተስፋፋ ወደ ኢራን ግዛት ጠልቆ እየገባ ነው ሲሉ ጥቃቱ መጠናከሩን ያመላከቱት የመከላከያ ሚኒስትሩ ፒት ሄግሴት ኢራን ፕሬዝደንት ትራምፕን ለመግደል ሞክራለች በማለት ከሰው ነገር ግን አሜሪካ ለመግደል ሙከራውን ያደረገውን ቡድን መሪ አደናግዳለች ብለዋል። ኢራን ውስጥ 150 በላይ ሰዎች የተገደሉበት የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት በሚመለከት ተጠይቀው መከላከያ ሚኒስትሩ አሜሪካ ምርመራ እያደረገች ነው ሲሉ መልሰዋል። ነገር ግን ጥቃቱ በእስራኤል ወይም በአሜሪካ መፈጸሙን እንዲያረጋግጡ ቢጠየቁም ፈቃደኛ አልሆኑም። የአሜሪካና የእስራኤል ጥቃት ዛሬም ቀጥሎ ነው የዋለው። በኢራን ዋና ከተማ ቴህራን ምዕራባዊ ክፍል ዛሬ ማለዳ የተፈጸመው የአየር ጥቃትን ተከትሎ በጣም ከባድ ጥቁር ጭስ ሰማዩን ሸፍኖት እንደነበረም ቢቢሲ ዘግቧል። ኢራን ጥቃቱ ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ ለሚቆይ ጦርነት እየተዘጋጀች መሆኗን በሟቹ ጠቅላይ መሪ አሊ ኻሜኒ አማካሪ በኩል ተናግራለች። አማካሪው መሐመድ ሞሃባር ዛሬ እንደተናገሩት አገራቸው ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም፣ ለተራዘመ ጦርነት ተዘጋጅታለች በማለት ድርድር እንደማይኖር አመላክተዋል። ለሀገሪቱ መንግስት ቴሌቪዥን በሰጡት መግለጫ አማካሪው በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስ ጦርነቱን መቀጠል እንችላለን ሲሉ ተናግረዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከሀገራቸው ጦር መሳሪያ አምራች ኩባንያዎች ከፍተኛ ባለስልጣናት ጋር ዋይት ሃውስ ውስጥ የፊታችን አርብ ሊነጋገሩ መሆኑን ሮይተርስ የዜና ወኪል ዘግቧል። በስብሰባው አሜሪካ በኢራን ላይ የከፈተችውን ጥቃት ተከትሎ የነበራት ከፍተኛ መጠን ያለው የተተኳሾች ክምችት እየቀነሰ በመምጣቱ ኩባንያዎቹ ምርታቸውን እንዲጨምሩ ለማድረግ የታሰበ ስለመሆኑ ተነግሯል። ከዚህ በተጨማሪም የአሜሪካ መከላከያ ሚኒስቴር ፔንታገን በመካከለኛው ምስራቅና በሌሎችም ቦታዎች ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት $50 ቢሊዮን የሚደርስ ተጨማሪ በጀት ለመጠየቅ እየተዘጋጀ መሆኑን ሮይተርስ ጨምሮ ዘግቧል። የአሜሪካ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዝደንት ትራምፕ በሚጠበቅባቸው መጠን እያመረቱ አይደለም የተባሉ ኩባንያዎች ተለይተው እንዲቀርቡላቸው ባለፈው ዓመትም አዘው ነበር።
የመከላከያ ሚኒስቴሩ የእነዚህን ኩባንያዎች ዝርዝር ይፋ ያደርጋል ተብሎ እየተጠበቀ ሲሆን ከዚያ በኋላም አስገዳጅ እርምጃ ሊወስድና ኮንትራታቸውን ሊያቋርጥ ይችላል ነው የተባለው። በተያያዘ ዜና የአሜሪካና የእስራኤል ጥቃትን ተከትሎ የኢራን ጠቅላይ መሪ አያቶላ አልሐሜኒ መገደላቸውን በሚመለከት የአፍሪካ ሀገራት የተለያየ ምላሽን እየሰጡ ነው። መንግስታት፣ የሃይማኖት ተቋማት፣ የማህበረሰብ መሪዎችና ሌሎችም ከኢራን ጋር ሃይማኖታዊና ፖለቲካዊ ግንኙነት ያላቸው ሁሉ ሐዘናቸውን ገልጸዋል። ኢራን ለዓመታት በአፍሪካ ሀገራት በሚገኙ የሃይማኖትና የባህል ተቋማት ላይ ኢንቨስት አድርጋለች፣ ነጻ የትምህርት ዕድሎችም ሰጥታለች። ይህንን ተከትሎም ታዲያ የአልሐሜኒን ግድያ በርካታ የአፍሪካ ሀገራት ማውገዛቸው ተሰምቷል። በአፍሪካ ከፍተኛ ቁጥር ያላቸው የሺያ ሙስሊሞች የሚኖሩባት ናይጄሪያ ለጠቅላይ መሪው ግድያ ቀድመው ምላሽ ከሰጡ ሀገራት አንዷ ናት። በደቡብ ናይጄሪያ 12 ግዛቶች ውስጥ ሰልፎች የተካሄዱ ሲሆን በሐሜኒ ግድያ የተሰማቸውን ሐዘን ለመግለጽ በርካቶች አደባባይ ወጥተዋል። ማንኛውም አይነት አለመረጋጋት ወይም ግጭት እንዳይነሳ በሚል የጸጥታ ኃይሎች መሰማራታቸውም ተገልጿል። ታዋቂ የሺያ ሙስሊሞች መሪና አልሚዛን የተባለ የሃይማኖት መጽሔት አርታኢ ኢብራሂም ሙሳ እንደሚለው ሐሜኒ የሃይማኖት የሞራልና መንፈስ አቅጣጫ ጠቋሚ ተደርገው ይወሰዱ ነበረም ብሏል። ይህ በእንዲህ እንዳለ ሰኞ ዕለት የኢራን ጥቃት ኢላማ የነበረው ዋነኛው የሳውዲ አረቢያ የነዳጅ ማጣሪያ ላይ ሌላ የድሮን ጥቃት ሙከራ መደረጉን የሀገሪቱ መከላከያ ሚኒስቴር ዛሬ ገለጸ። የጥቃት ሙከራ ተደርጎበታል የተባለው ራስ ታኑራ የነዳጅ ማጣሪያ በሳውዲ አረቢያ ትልቁ የነዳጅ ምርት ተቋም እንደሆነም ይታመናል። የሳውዲ መከላከያ ሚኒስቴር ጥቃቱ በድሮን እንደተፈጸመና ምንም አይነት ጉዳት እንዳላደረሰ የመጀመሪያ ደረጃ ግምቶች አመላክተዋል ብሏል። የነዳጅ ማጣሪያው ከዚህ አስቀድሞም በኢራን ጥቃት የተፈጸመበት ሲሆን ሰኞ ዕለት የተነሳ የሳተላይት ምስል በማጣሪያው ላይ የደረሰውን የጉዳት መጠን አሳይቷል። ከጥቃቱ በኋላ የማጣሪያ ተቋሙ ሕንፃ በሳት ተያይዞም ታይቷል። ሰኞ ዕለት የደረሰው የድሮን ጥቃትን ተከትሎ ለጥንቃቄ እርምጃ ሲባል የተወሰነው የነዳጅ ማጣሪያው ክፍል እንዲዘጋ መደረጉን የሳውዲ መንግስት አስታውቆ ነበረ። ራስ ታኑራ የነዳጅ ማጣሪያ በሳውዲ ብቻ ሳይሆን በዓለም ዙሪያ ካሉ ግዙፍ የነዳጅ ማጣሪያ ማዕከላት አንዱ ነውም ነው የተባለው። ከቀናት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት ምክንያት የታየው የነዳጅ ዋጋ በዓለም አቀፍ ገበያ የመናር አዝማሚያ አሁንም ተባብሶ ቀጥሏል። በዛሬው የዓለም አቀፍ ገበያ የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $83 ከ70 ሳንቲም በላይ ሆኗል። ይህ የዋጋ ጭማሪ የተመዘገበው ኢራን የምትቆጣጠረው የሆርሙዝ ሰርጥ በመዘጋቱና የትራፊክ እንቅስቃሴዎች ላይ ገደብ በመጣሉም ነው። ፕሬዚደንት ዶናልድ ትራምፕ ስለተስተዋለው የነዳጅ ዋጋ ንረት ባደረጉት ንግግር የነዳጅ ዋጋ ለጥቂት ጊዜ ትንሽ ከፍ ቢልም ይህ ጦርነት እንዳበቃ ወዲያውኑ ዋጋው ይቀንሳል ሲሉ ተደምጠዋል። በተጨማሪም አስፈላጊ ከሆነ አሜሪካ በመካከለኛው ምስራቅ የሚያልፉ መርከቦችን እንደምታጅብ ጠቁመዋል። ከዓለም አቀፉ የፔትሮሊየም ላኪ ሀገራት ድርጅት አባሎች መካከል በርካታ ድፍድፍ ነዳጅ በማምረት ሁለተኛዋ የሆነችው ኢራቅ በቀን ውስጥ የምታመርተውን መጠን በ1.5 ሚሊዮን በርሜል ገደማ መቀነሷን የዜና ወኪሉ ሮይተርስ ዘግቧል። የሀገሪቱ የነዳጅ ምርት በግማሽ ገደማ የቀነሰው በነዳጅ ማከማቻ እንደዚሁም በኤክስፖርት መስመሮች ላይ በተጣለው ገደብ ምክንያት እንደሆነ ባለስልጣናቱ ተናግረዋል ተብሏል። ኤክስፖርት በድጋሚ የማይጀመር ከሆነ ሀገሪቱ በየቀኑ የምታመርተውን 3 ሚሊዮን በርሜል ድፍድፍ ነዳጅ ልታቆም እንደምትችልም ተገልጿል። በተጨማሪም ኢራን ከዓለም ነዳጅ 1/5 በሚተላለፍበት የሆርሙዝ ሰርጥ ላይ የሚጓዙ የነዳጅ ታንከሮችን የጥቃት ኢላማ አድርጋለች። በሰርጡ በኩል የሚደረግ የመርከብ ጉዞም አሁንም ድረስ እንደተዘጋ ነው። ተመልካቾች የዕለቱ መረጃዎች ያደመጣችኋቸው ነበሩ። ወደ ኋላ ላይ ከተጨማሪ መረጃዎች ጋር እንገናኛለን። ዕለታችሁ ያማረ ይሁን።